አረጋዊ ማለት ያረጀ የሸመገለ አዋቂ ትልቅ ሰው ማለት ነው። አባታችን ይህን ስም የተሰጣቸው ገና ልጅ እያሉ ነበር። ለምን ይሆን? አባታችን አቡነ አረጋዊ ከተሳቱ ቅዱሳን ወይም ከሮም እና ከኤዥያ ከመጡ ከ9ኙ ቅዱሳን አባቶች አንዱ ሲሆኑ አባታቸው ይስሐቅ የሮም አገር ንጉሥ ነበር። እናታቸውም ንግሥት አደና ወይም ዕደና ትባላለች። የመጀመሪያ ስማቸው ዘሚካኤል ይባል ነበር። የሚካኤል ማለት ነው። ጥበብ መንፈሳዊ ሲማሩ አድገው ወደ እስክንድሪያ ኮብልለው ገዳም ገቡ። አበምኔቱ አባ ጳጉሚስ በፈቃደ እግዚአብሔር የመጡ መሆናቸውን አወቀ። ማዕረገ ምንኩስናንም ሰጥቷቸዋል። የንጉሥም ልጅ መባልን የንጉሥ አልጋ ወራሽነትንም ሽተው የሞቀ ቤታቸውን ወይም ቤተሰባቸውን ንቀው ትተው ገዳም ገብተው በምንኩስና ተወስነዋል። አበምኔቱም ወደዚህ የሕይወት መንገድ ስለመራህን ብፁዕ አረጋዊ መባል ይገባሃል ብለው የበሰለ አስተሳሰባቸውን መሠረት አድርገው ገና እንደ ፍሬ ሕፃን እያሉ አረጋዊ ተብለው ተጠሩ። አባታችን በተጋድሏቸውም ከአባ እንጦንስ ከአባ ጳውሊ እና